ዛሬ ያመጣሁላችሁ ስለ ስደት እጥር ምጥን ከሽን ያለች በጣም አጭር ግጥም ናት ማለት ነው። ቤተሰብ ቪዲዮውን ከመጀመራችሁ በፊት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮውን እስከ መጨረሻው አዳምጡት። ረጅም አይደለም፣ በጣም አጭር ናት። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ሁሉ መልካም ከኔ ጋር ነው፣ አልሐምዱሊላህ ሁሉ መልካም ነው። እንግዲህ ነገ ኢድ ነው ኢንሻአላህ። አላህ ደግሞ ለወዲያኛው ኢድ ደግሞ በሰላም ያድርሰን፣ መልካም ስራችን ተቀባይ ያለው ያርገልን እያልኩኝ ቤተሰብ እንግዲህ ሁልጊዜ ኢድ ሲመጣ እኔ የሆነ ይከፋኛል። በቃ ከቤተሰቦች ጋር መሆን እመኛለሁ እና ክፍት ይለኛል። ብቻ ደስ ብሎኝ አይደለም ኢድን ማሳልፈው ማለት ነው። ምንም የሚያስደስት ነገር እንኳን ቢኖር ምንም ደስ አይለኝም ማለት ነው። እና እስቲ ትንሽ ግጥም አለችኝ ላቅርብላችሁ። ወደ ግጥሞች የግጥሙ ርዕስ ይድረስ ላንቺ ይላል። ይድረስ ላንቺ በዓል መጥቶ ለሚከፋሽ፣ ህልም አግደሽ ስደት ላለሽ ጠንካራዋ እህት ዓለም፣ እንደ አንቺ እኮ ጀግና የለም። በአላህ ፍቃድ የስንት ህይወት የቀየርሽው፣ በአረብ ሀገር ስንት ኢድን ያሳለፍሽው፣ እናት አባት ቤተሰብን የናፈቅሽው፣ ሀያሉ አላህ መልካምን ሁሉ ይወፍቅሽ፣ ደስታን እንጂ እንባ ሐዘን ያርቅልሽ፣ ስደት በቅቶ ለሀገር ያብቃሽ፣ አላህ ሷልህ ትዳር መልካም ልጆች ይወፍቅሽ፣ ባለሽበት መልካም በዓል ይሁንልሽ እህት ዓለም ይላል። እውነት ለመናገር ግጥሚቱን ራሱ ሳነባት ማለት ነው የሆነ በቃ ባያቀረር አይኔም ባያቀረር ብሎ ማለት ነው። በስደት ላይ ሆኖ ምንም ነገር አያምርም፣ ኢዱ አያምርም፣ ደስታው አያምርም፣ ሀዘኑ ብቻ ምንም ነገር ማለት ነው። ምንም ነገር ስደት እንዲህ ነው እና አላህ ሱብሃነሁ ወተዓላ ኢንሻአላህ ለወዲያኛው ከቤተሰቦቻችን ጋር በሰላም ያገናኘን እላለሁኝ። ቤተሰብ እንግዲህ በቅርብ የሚመጣችሁ አላህ ይጠብቃችሁ፣ ቤተሰቦቻችን አላህ ይጠብቅልን፣ ሰላም ያድርግልን ሀገራችንን የሚያረብ እና በዱቃ አንረሳሳ፣ እንተሳሰብ ላለሁኝ ልጆችዬ። መልካም ኢድ፣ ኢድኩም ሙባረክ፣ ኩሉ አመቱም እንቱም በኸይር ብያለሁኝ ልጆችዬ። መልካም ኢድ በያላችሁበት ብያለሁኝ ቤተሰብ። ኢንሻአላህ ለከርሞ ደግሞ በሰላም የምንደርስ ያድርገን እላለሁ ልጆችዬ። ቪዲዮውን ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ በጣም ረጅም